ሰላም ቤተሰብ እንዴት ናችሁ? ዲያቆን አንተነህ ልደታ ለምንድን ነው የሚከበረው? በቅድሚያ አመሰግናለሁ። ላክናት ብለን ነው ኢየሱስ ክርስቶስን ወልዳልናለች። ልጅ ተወልጄ አድነሃለሁ። ልደቷ ልደታችን ነው። ያስላለኝ ነው የመዘምርልህ። ሰላም ቤተሰብ እንዴት ናችሁ? ለግንቦት ልደታ እንኳን አደረሳችሁ። ዲያቆን አንተነህ ዛሬ በዓሉን አስመልክቶ አጠር ያለች መግለጫ ይሰጠናል። ልደታ ለምንድን ነው የሚከበረው? እንደ ኢትዮጵያ ልደታ በጣም ትልቅ በዓል ነው። ማለትም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትልቅ ማህበረሰቡ በነቂስ ወጥቶ እንዳያችሁት የሚከበር ፕሮግራም ነውና በዚህ ፕሮግራም ያልገባቸው መረዳት ያለባቸው እንዲረዱ አጠር አድርጎ ለምንድን ነው በዚህ ልክ የሚከበረው የሚለውን ያስረዳናል። ወደ እንግዳችን። እሺ፣ በቅድሚያ አመሰግናለሁ። ያው ልደታ ግንቦት አንድ የምናከብረው አምላክን የወለደች በድንጋለ ስጋ በድንጋለ ነፍስ የጸናች ክብርት እመቤታችን መወለዷን ነው የምናከብረው። እመቤታችንን ስናከብር የጌታ እናት፣ የፈጣሪ እናት፣ የአምላክ እናት ብለን ነው የምናከብረው። ድንግል ማርያምን አምላክ አንላትም፣ የአምላክ እናት፣ የጌታ እናት ብለን ነው የምናከብረው። እመቤታችን በመወለዷ ዓለም ከባረኝነት ነፃ ወጥቷል። ምክንያቱም እመቤታችን ስትወለድ እመቤታችን ተወልዳ አድጋ አምላካችንን ገናናውን ንጉስን ኢየሱስ ክርስቶስን ወልዳልናለች። አዳም በበደለ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም የሰጠው ተስፋ ለአዳም የገባለት ቃል ኪዳን ከልጅ ልጅ ተወልጄ አድነሃለሁ ነው ያለው። ያው ጌታችን ኢየሱስ ክርስቶስ እንደተናገረው ከልጅ ልጅ ነው ብሎ የተናገረው ያ ቃል በእመቤታችን በቅድስት ድንግል ማርያም መወለዱን እንደሚወለድ ሲናገረን ነው። እመቤታችን ድንግል ማርያምን ሳትፈጠር ዓለም ሳይፈጠር በፊት ድንግል ማርያም በስላሴ ሕሊና ታስባለች፣ በአምላክ ሕሊና ታስባለች። ስለዚህ የእመቤታችን ልደቷ ልደታችን ነው። ድንግል ማርያም በመወለዷ ለአዳም ደስታ ነው፣ ለሔዋን ደስታ ነው። ይሄ ማለት ለዓለም ሁሉ ደስታ ነው፣ ለዓለም ሁሉ ምስራች ነው። ምክንያቱም ጌታችን አምላካችን ኢየሱስ ክርስቶስ ቅዱስ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 15 ላይ ቃል ሥጋ ሆነ እውነትንና መንፈስን ተሞልቶ በእኛ አደረ። ያ ቃል ሥጋን የለበሰው ቃል ከድንግል ማርያም የተወለደ ቃል ነው፣ አምላክ ነው። ስለዚህ የአምላክ እናት ስለሆነች ድንግል ማርያም ልደቷ ልደታችን ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አስተምሮ ወይም ስርዓት ግንቦት አንድ ቀን አምላክን በድንጋለ ስጋ በድንጋለ ነፍስ የጸናች የክብርት እመቤታችን የልደቷን በዓል እናከብራለን። ይሁም በመልአኩ በቅዱስ ገብርኤል ብስራት ምክንያት ድንግል ማርያም በዛሬው ዕለት በግንቦት አንድ እንደ ቤተክርስቲያናችን አስተምሮ ተወልዳለች። የአምላክ እናት ልደቷ ልደታችን ነው፣ የጌታ እናት ልደቷ ልደታችን ነው ብለን የድንግል ማርያም ልደት እናከብራለን። ያው ሌላ ጊዜ በሰፊው እንቀጥላለን ስለ ድንግል ማርያም። እናመሰግናለን። እንደሰማችሁት ነው። ቀጣይ ድንቅ መዝሙሮችን ይዞልን መጥቷል። መዝሙሮቹን አብረን እንሰማለን። ይመቻችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ቀን የምቃኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከዚህ በላይ እንዳመሰግንሽ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ቀን የምቃኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከዚህ በላይ እንዳመሰግንሽ። አውቃለሁ ከደጅሽ ምን እንዳገኘሁኝ፣ አስታውሰዋለሁ ሸክሜን እንደጣልኩኝ። የለመንኩሽ ሁሉ መቼ ከንቱ ቀረ፣ ሰይጣን ተመለሰ እያቀረቀረ። ጠላት ቢከፋውም ላንቺ በመቆሜ አደገድጋለሁ ደግሜ ጠላት ቢከፋውም ላንቺ በመቆሜ አደገድጋለሁ
አደገድጋለው ደግሜ ደግሜ ምክንያት ስላለኝ ነው የምዘምርልሽ ምክንያት ስላለኝ ነው ቀኔ ምቀኝልሽ አሁንም ይብዛልኝ ፍቅርሽ አሁንም ይብዛልኝ ፍቅርሽ ከዚህ በላይ እንዳመሰግንሽ ልቤ ያርፋል ባንቺ በእናት አማላጅ እንቅፋትሽ አይበቅልም ከደጄ በሚጣፍጥ ዜማ በኤፍሬም ውዳሴ ሳሸበሽብልሽ ትረካለች ነፍሴ ጠላት ቢከፋው ላንቺ በመቆሜ አደገድጋለው ደግሜ ደግሜ ጠላት ቢከፋው ላንቺ በመቆሜ አደገድጋለው ደግሜ ደግሜ። መዝሙሩ ደስተኛ እንደሆናችሁ እርግጠኛ ነኝ። ይሄ መዝሙር ሰብስክራይብ አይገባም፣ ላይክ አይገባም፣ ሼር